ሰላም እንዴት ዋላችሁ? ጤና ይስጥልን። እኛ የአዲስ አበባ ዩኒቨርሲቲ ተማሪዎች የሰከንድ ይር ኮተም ተማሪዎች ነን። በዚህ ኤክስፐሪመንት የቶርሽንን ኢፌክት እናያለን ማለት ነው። ዋና ኦብጀክቲቫችን በዚህ ኤክስፐሪመንት ሞጁለስ ኦፍ ሪጂዲቲ ነው የምንፈልገው። ከዛ በፊት ቶርሽን ማለት ምን ማለት ነው? አንድ ስትራክቸር ሜምበር ላይ ፎርስ ብናሳደርበት ኦር ቶርክ ብናሳደርበት የሚኖረው ትዊስቲንግ ኢፌክት ነው የምናየው። ያ ማለት ትዊስቲንግ ኢፌክቱ ነው ቶርሽን የምንለው ማለት ነው። ሶ በዚህ ኤክስፐሪመንት እኛ በራሳችን የሰራና ሴታፕ ነው የተጠቀምናቸው ማቴሪያሎች ጦላ ተጠቅመናል። እንደ ፍላት ሌብል ፊክስድ ለማድረጊያ ሌላ ጦላ ተጠቅመናልኝ። ሃሎ ቲዩብ ተጠቅመናልኝ፣ የዋተር ፓይፕ ማለት ነው። እንደ ሌብል አርም የኮክ ሃይላንድ ተጠቅመናልኝ። ከዛ ዋየር እንደ ሁክ ተጠቅመናልኝ፣ አይረን ዋየር ማለት ነው። ከዛ በኋላችን ሃይላንዷን አፏ የምትገኝባትን ስሙዝ ለማድረግ ተጠቅመንበታልኝ። ከዛ ይሄ 2 ሊትር ሃይላንድ እንደ ሌላ ፊክስድ የምናደርግበት ነው የተጠቀምነው ማለት ነው። ከዛ የተለያዩ ሎዶች አሉ። 250 ግራም አለ። ይሄ ራሱ ሁኩ ባለ 125 ግራም ነው። 125 እየጨመረ እንሄዳለን ማለት ነው። ሶ በኳልኩሌሽናችን መሰረት የምንፈልገው ሞጁለስ ኦፍ ሪጂዲቲ ነው። ሬሾ አለና የኳልኩሌሽን ሬሾ በዛ መሰረት ኢንተርናል ስትረስ ኦቨር ሬዲየስ ቶርክ ኦቨር ፖላር ሞመንት ኦፍ ኢነርሺያ ኢኳልስ ቱ ሞጁለስ ኦፍ ሪጂዲቲ ታይምስ ቴታ ኦቨር ሌንግዝ ነው። ሶ በዚህ መሰረት ቴታ ያስፈልገናል። በኤክስፐሪመንታችን እናገኛለን። ሜዥር እያደረግን ሌንግዝ አለን። ሌንግዛችን ማለት ከዚህ እስከዚህ ያለው ነው። 20 ሴንቲሜትር ነው የወሰድነው ማለት ነው። ሌላ ሌንግዛችን አግኝተናል። ሶ ሌላኛው ደግሞ ራዲየስ ነው። ራዲየስ የኢነርና አውተር ዲያሜትር ከለካም በኋላ የዚህ ቲዩቡን አግኝተናል ማለት ነው። ራዲየሳችን ማለት ነው። ራዲየሳችን ቴክ እናደርጋለን። የምንጠቀመው ራዲየሳችን ለቶርኪው ኢንተርናል ስትረስ ኦቨር ራዲየስ አድርገን ስንጠቀም ነው ኮልኩሌት ለማድረግ የምንጠቀመው ማለት ነው። ሶ አሁን ሎዶችን እየጨመርን እንመለከታለን ማለት ነው የሚኖረውን ትዊስቲንግ ኢፌክት። ሶ ይሄኛውን ብላክ ላይ ነው የምትመለከቱትን የተጠቀምነው እንደ ሪፈረንስ ዳታ ነው የተጠቀምነው ማለት ነው። ሶ እና የመጀመሪያችን ሎድ ባለ 125 የሆነችውን ግራም የሆነችውን ከዛ በፊት ፕሮትራክተራችን ፊክስድ አድርገን ነው ከዚህኛው በኋላ ፊክስድ ከሆነበት ሃይላንዱ ፊክስድ ከሆነበት በኋላ የምናገኘዋትን ላይን ተጠቅመን ፕሮትራክተራችን አስቀምጠን አንግላችን ሜዥር እናደርጋለን ማለት ነው። ሶ የመጀመሪያችን ሎድ ባለ 125 ግራም እናንጠለጥላለን ማለት ነው። ሶ አንግላችን ሜዥር እናደርጋለን ማለት ነው። የመጣልን አንግላችን እንወስዳለን ማለት ነው። ሶ ሜጀር ያደረግናች አንግላችን ስንት መጣ? 27 ዲግሪ መጣልን ማለት ነው። በስንት? በ125 ግራም ማለት ነው። ሶ እንቀጥላለን። አሁንም ሎዳችን እየጨመርን ማለት ነው። ሶ ቀጥሉ። አሁንም 125 እንጨምራለን ማለት ነው። 125 ግራም እንጨምራለን። 125 ግራማችን ስንጨምር አሁንም ትዊስቲንግ ኢፌክታችን እንመለከታለን ማለት ነው። አንግላችን እየጨመረ ይሄዳል ማለት ነው። አንግላችን ስንት መጣ? 41 ዲግሪ 41 ዲግሪ ከፕሮትራክተራችን ላይ የተነበበው አንግል ነው ማለት ነው። አሁንም እንቀጥላለን ሎድ እየጨመርን። በመቀጠል 125 እና 125 250 ነበረ። አሁን ደግሞ 250 እንጨምራለን ማለት ነው። ያ ማለት 250 ሲደመር የሁኩ 125 ዲግሪ አለ 375 ይመጣልን ማለት ነው። ሶ አንግላችን ተመጣ 65 ዲግሪ ማለት ነው። 65 ዲግሪ ማለት የመጣልን እንግዲህ በ375 ግራም በምናደርግበት ሰዓት ነው ማለት ነው። ይህ እንደምታዩት ብላክ ላይኑ በደንብ ትዊስት እያደረገ ነው እንደምትመለከቱት ማለት ነው። አሁንም ደግሞ ሎድ እንጨምራለን ማለት ነው። ስንት እንጨምራለን? አሁን ደግሞ 125 ግራም እንጨምራለን። አጠቃላይ ስንት ይመጣልኝ? 500 ይመጣልኝ ማለት ነው። ሶ አሁን እንቀጥላለን ማለት ነው። ካቆምንበት 250 ሲደመር 125 375 አለ ሲደመር 125 ወደ 500 ግራም ሄዳ ማለት ነው። አሁንም እንጨምራለን ማለት ነው። ሶ 125 ግራም ስንጨምር አንግላችን ስንት ሆነ? አንግላችን 65 ዲግሪ ይመጣል ማለት ነው። እንደምታዩት እንግዲህ አንግሉ ትዊስት እያደረገበት ያለውን እንግዲህ የሬፈረንስ ዳታ የሚወሰድ ነው። እንደምታዩት በጣም ትዊስት እያደረገ ወደ ታች እየወረደ ነው የሚገኘው ማለት ነው። ያ ማለት የቶርሽን ኢፌክቱ ነው ማለት ነው።
ስትረሱ ኦር ያሳደርነው ዌት በአንድ ስትራክቸራል ሜምብሬን ላይ እያሳደረው ያለው ኢፌክት ነው ማለት ነው እየተመለከትን ያለ ነው ማለት ነው የጥቁሩ ላይ መጠምዝ። አሁን ደግሞ እንቀጥላለን እየጨመር እንሄዳለን ማለት ነው። በመቀጠል የመጨረሻ ሎዳችን ስንት ይሆናል ማለት ነው በ625 ግራም ነው የምንቀጥለው ማለት ነው። 625 ግራም ማለት 250 የሁኩ 125 አለ አጠቃላይ 625 ይሆናል ማለት ነው። እንግዲህ 625 ግራም ስናደርግበት አሁንም አንግላችን እየጨመረ ይሄዳል ማለት ነው። አንግላችን እየጨመረ ሄደ ማለት ሪፈረንስ ዳተማችን ትዊስት እያደረገ በጣም ትዊስት እያደረገ ነው ማለት ነው። ሶ እንግዲህ እንደምትመለከቱት በ625 ግራም የመጣው አጠቃላይ ዲግሪያችን 84 ዲግሪ ወስደናል ማለት ነው በፕሮትራክተራችን። ሪፈረንስ ዳተማችን እንደምታዩት ቅድም በላይኑ መሰረት ከዛ ፊት ለፊት የነበረ አሁን ግን ተጠምዝዞ ሄዷል። አሁን የኛ ሊሚታችን ማክሲመም ሊሚታችን 625 ነው አድርገን የወሰድነው ማለት ነው። ምክንያቱም እንግዲህ እኛ የወሰድናት ማሽናችን እየተጠመዘዘ ከቤዙ ጋር እየተነካካ ቶርሽኑን እየቀነሰብን ስለሆነ 625 ላይ የመጨረሻችን ወስደናል ማለት ነው። አጠቃላይ እንግዲህ በዚህ ኤክስፐሪመንት ኦብጀክቲቫችን ሞጁለስ ኦፍ ሪጂዲቲ ነው። ቴታን ወስደናል፣ ሌንግዝ አለና ራዲየስ አለና ከዚህ በኋላ ካልኩሌሽናችን ሞጁለስ ኦፍ ሪጂዲቲያችን እናገኛለን ማለት ነው። አጠቃላይ እንደምትመለከቱት ይህን ይመስል ነበር የቶርሽን ኤክስፐሪመንታችን። ሌላውን ደግሞ ካልኩሌሽናል ዳታችን በሪፖርት እናገኘዋለን። እናመሰግናለን። በመጨረሻም ይህን ኤክስፐሪመንት እንድንሰራ ያገዙንን መምህራችንን በቃሉን ኢንስትራክተር በቃሉና ለወርክሾፕ ያገዙንን ፕሮቶላብ ና ኤምአርቲሲ ላብ መምህራኖቻችን እናመሰግናለን።